ያልነገርኩት ለማንም ግን እኔ ለራሴ ሚስጥር የሆነብኝ ነገር ብቻችሁን ስትኖሩ ቻሌንጅ አለ በጣም ቻሌንጅ አለ በተለይ ደግሞ ላይክ በብዙ ነገር ነው ተጽዕኖ የሚደርስባችሁ ከዛ ደግሞ ማንንም የማያውቃችሁ ቦታ ስትመጡ ስራ ላይ ራሱ የሚገጥማችሁ ችግር አለ አልহামዱሊላህ በልጅነቴ ላይክ ነገሮች ማድረጌ አሁን ጠንካራ ሰው አድርጎኛል ብዬ አስባለሁ እስከዛሬ እየቀረስኩ ቆይቻለሁ አሁን ግን ጊዜው ደርሶ ማለት ነው ለመቀረጽ በቅቻለሁ ሰላም ዩቲዩብ እንዴት ናችሁ ማህዲ ነኝ ማለት ነው ዛሬ በሌላ ቪዲዮ ተመልሰናል ለማታውቁኝ ማህዲ ይባላል ለምታውቁኝ ደግሞ እንኳን ቆያችሁኝ ይላችኋለሁ ሁላችሁንም ወዳችኋለሁ አከብራችኋለሁ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው ለምን መጥቻለሁ እንግዲህ አንዳንድ ሚስጥሮችን ስለራሴ ልነግራችሁ ለማታውቁኝ እና ሁላችሁንም ግን እንደምወዳችሁ እንድታውቁ ፈልጋለሁ ራሴን በደንብ እያስተዋወቅኩ ይመስለኛል ግን ሰብስክራይቡ እየጨመረ አይደለም አዳዲስ ስራዎችን ይዤ እንዳልመጣ እያረጋችሁኝ ነው ማለት ነው ማለት ላይክ 1000 ሰብስክራይብ እንኳን አልገባንም እስካሁን እና ቪው ምናምን ጥሩ አይደለም ስለዚህ የሆነ አዳዲስ ነገር በቃ ክሬት እንዳረግ እያገዛችሁኝ አይደለም ማለት ነውና አዳዲስ ነገር ይዤ እንድመጣ አዳዲስ ነገሮችን እንዳሳያችሁ አዳዲስ ጓደኞችን እንዳስተዋውቃችሁ አዳዲስ ስራዎችን ለናንተ እንዳቀርብ ሰብስክራይብ ማድረግ እንዳረሱ እና በደንብ ላይክ አድርጉ ቪዲዮውን እስከመጨረሻው ተመልከቱልኝ አበረታቱኝ ምናምን ልጃችሁ ነኝ ልክ እንደዛ አድርጉ እና ከዛ በመቀጠል ለናንተ በድጋሚ ሌላ ሰው ላስተዋውቃችሁ ፈለኩኝ ማለት ላይክ አሁን ራሴን ማስተዋወቅ ያለብኝ ታይም ነው ማህዲ ማን ነው ምንድነው ከማን ጋር ነው የሚኖረው ማን አለ ከጎኑ ምን አይነት ጓደኛ አለው ወንድም አለው አብሮት ማን ነው የሚያሳልፈው ምናምን የሚለው ነገር ላሳውቃችሁ ስለምፈልግ ማለት ነው ለማታውቁኝ ለዛም ነው ባለፈው ወንድሜነ በግድም ቢሆን ለእናንተ ቪዲዮ ላይ ያመጣሁት ማለት ነው ትንሽ አስቸጋሪ ነበር አይወድም ቪዲዮ አዛ ነው ትንሽ ግን በጣም ሃምብል ሰው ነው የተረጋጋ ምናምን በአካል ሲሆን በቃ የምትወዱት አይነት ሰው ነውና ባለፈው ብዙ ማውራት አልቻለም እኔም ያው ኖርማል ፊት ካያችሁት ይበቃል ብዬ አልፌዋለሁ ያ ከሱ ጋር ለመጫወት ምናምን ሞክሬ ነበር ምክንያቱም እንዲረብሽ አልፈለኩም እኔ ራሴ ያን ያክል ተጫዋች አይደለሁም ምናምን ግን ነው መጫወት ይኖርብኛል መሰለኝ ግን አሁን ስለራሴ ምን ተረዳው መሰላችሁና ያልነገርኩት ለማንም ግን እኔ ለራሴ ሚስጥር የሆነብኝ ነገር በጣም ሞራል ከፍ እያለ ነው ኮንፊደንስ እየጨመረ ነው ሰዎች መፍራት እየተወኩ ነው ካሜራ ምናምን ማፈር በእነዚህ በትንሽ ቪዲዮዎች ማለት ነው እና በቃ አሁን ራሱ ማለት ነው የሆነ ሰዎች ምናምን አሉና አካባቢው ላይ እንዴ አልፈራም እንዴ ምናምን ላሉ እናንተን እያወራው ሰዎች ይኖና ምሳይና እና ብቻ ደስ ይላል ያ ነገር አለ እና ስለዚህ ትልቅ ነገር ይጠብቀኛል ማለት ነው ሳስበውና ሁሌም እንደምለው በእናንተ እና ኢንሻአላህ በአላህ እርዳታ ሁሉንም ነገር አሳካዋለሁ ትልቅ ቦታ ደርሳለሁና የሆነ ግን ሞቲቬት እያደረገኝ ነው ይሄ ቪዲዮ ላይ መውጣት እኔን ማለት ነው እሱም ይረዳኛል ብዬ አስባለሁ ለዛ ደግሞ ያው አላሳፍራችሁም ሰብስክራይብ አድርጉኝ ነው የምላችሁ በሚስጥር ነው ለምታረጉኝ ሚስጥር ነው እሺ እና ሁላችሁንም ግን ወዳችኋለሁ አከብራችኋለሁ በጣም ሞዳችሁ ናችሁ ማከብራችሁ እንዳለ ሰብስክራይብ ያረጋችሁኝ የምታዩኝም ደሞ እስኪና ያለ ነገር ደሞ ለየት ያለ ሰው አመጣላችኋለሁ ቪዲዮ ላይ ማለት ነው እስኪ ደሞ እሱን አይታችሁ በእርግጠኝነት ትወዱታላችሁ ያስባለሁ ወይም ትወዷታላችሁ እሱ ሚስጥር ነው ግን ብቻ ትመጣለች ኦር ይመጣልና በጣም ምርጥ ሰው በጣም ጻድቅ ሰው ልበላችሁ
ስማርት የሆነ ሰው ምናምን አመጣላችኋለሁ። ግን እናንተ ሰብስክራይብ ማድረግ አለባችሁ። እናንተ ልታበረታቱኝ ይገባል። እናንተ ቪዲዮዎቼ ልታዩ ይገባል ማለት ነው። እስኪ አስቡ፣ እኔ በምሽት ሞራሌ ከፍ ብሎ ኮንፊደንስ ጨምሮ እዚህ ህዝብ መሀል ያለሁትና በጣም ብዙ ሰዎች አሉ አካባቢ ላይ ምናምን ይሄን ቪዲዮ ስቀርጽላችሁ እና ደስ የሚል ምሽት ነው ልበላችሁ። ምንም አላሰብኩበትም ነበር ምናምን፣ ግን ዝም ብዬ ሰዎቹን ሳያችሁ እዚህ ጋር ደቅ ብዬ ምናምን ከዛ መቀረጽ አማረኝ ቪዲዮ መስራት እና አረን ነው። አንዳንዴ የሆነ በቃ ሁሉንም ላይፍ ስታይል ለመውጣት አስባለሁ ምናምን፣ ግን በቃ እኔ ያንን ነው ማድረግ የምፈልገው። እናንተ ደግሞ ልትወያችሁ ይገባል። እኔ ፖስት የምላቸውን ቪዲዮዎች ስላችሁ ላይክ ይሄ አሁንም ማድረገው ነገር ሳይሆን ወደፊትም ማድረገው ነገር ቆንጆ ስለሆነ ማለት ነው። ማለትም ላይክ አሁን አስባለሁ ራሴን ለማስተዋወቅ ሰዎች የማያውቁኝ ስለኔ እንዲያውቁ፣ እኔ ምን አይነት ፐርሰናሊቲ እንዳለኝ፣ ምን እንደማስብ፣ ምን እንደምፈልግ እንዲገባቸው ስለምፈልግ ደጋግሜ አንድ አይነት ነገር ምናምን አወራለሁ እና እሱ ነገር አለልም። እኔ አንዳንዴ እሽኮረመማለሁ ስለ ራሴ ሳውራ ምናምን እንደዚህ ነኝ ምናምን ሳይሆን፣ ግን ቢያንስ እኔ ህልሜን አውቀዋለሁ። ገባችሁ? እና ያን ህልሜን እንዲረዱኝ ስለምፈልግ ነው ደጋግሜ ስለ ራሴ ወጥቼ የማወራው እና እኔ አካባቢ ያሉትም ሰዎች እንድታውቋቸው የምፈልገው እኔ ማን እንደሆንኩ እንዲገባችሁ ስለምፈልግ ነው ማለት ነው። እና ያ ነገር ደግሞ እናንተም ጋር እኔም ጋር የሚቀይረው ነገር አለ ብዬ አስባለሁ። ምክንያቱም እየተንተባተብኩ ነው፣ ይጨንቀኛል ትንሽ አንዳንዴ ስለ ራሴ ሳውራ እንደዚህ ነው የሚያደርገኝ። ይቅርታ እሺ የተከበራችሁ። እና እሱ ነገር አለ። ግን እንደዛም ሆኖ በደንብ ራሴን በማስተዋወቅ ባልካንም እየሞከርን ነው እና ነገ ደግሞ ሌላ ወሳኝ ሰው አስተዋውቃችኋለሁ። በጣም ምርጥ ሰው፣ በጣም ሰፖርት የሚያደርገኝን ላይክ ነው ደገፍ የሚያደርገኝን ሰው እና ምን አይነት ምርጥ ሰው እንደማስተዋውቃችሁ መገመት አትችሉም። ምናልባት በዚህኛው ካሜራ ማይፈራ ሰው ነው ላይክ ከኔ የተሻለ ፖቴንሻል ያለው ካሜራ ፊት መጥቶ ፍጥጥ ምናምን እንደዚህ የሚል ሰው ምናምን ሊሆን ይችላል ማስተዋውቃችሁና፣ ለዛ ግን በደንብ ማየት አለባችሁ ቪዲዮዎችን። ምክንያቱም እኔም ማወቅ አለባችሁ፣ የምታውቁኝም በቃ ልታውቁኝ ይገባል በደንብ ማለት ነው። እና ነገሮች ከፍ እንዳሉና ምን ያክል እንደጨመሩ ደግሞ ላሳያችሁ። እስኪ አሳያችሁ ዞር አድርገን አካባቢ ማለት ነው ምን ያክል ሰዎች እንዳሉና ምን ውስጥ እንዳሉ ይገባችኋል ነው የምላችሁና ብቻ ላይ ሰዎች እዛ ጋር ይደባበራሉ፣ ይጫወታሉ ኳስ ምናምን። እኔ ደግሞ እዚህ ጋር ከናንተ ጋር እየተጫወኩ ነው። ያ ማለት እኔ ምን ያክል እናንተ ነው ወዳችኋለሁ፣ ምን ያክል በፍቅራችሁ እንደተያዝኩ ይገባችኋል ማለት ነው። እየጀመርኩ እኮ ነው፣ ግን በቃ ያዘኝ። እኔ በጣም ወደድኩት ዩቲዩብን ገና ከሆኑ ምንም ሀሳብ የለም፣ ምንም ነገር የለም። ግን ብዙ ሰው ያየኝም፣ ግን ለምታዩኝ በቃ 50 መቶ ሰዎች ቆንጆ ነገር በቃ እየተሰማኝ ነውና በቃ እኔ እብድ ያልኩላችሁ ነው። በዚህ በ200 ምናምን ሰብስክራይብ አላቅም ብቻ 1000 መግባት አለብን፣ 1000 ሰብስክራይብ መግባት አለብን እና ቪዋችንን ማስተካከል አለብን ምናምን። ማታቁኝ ደግሞ እኔ ልታቁኝ ይገባል ምን አይነት ፍላጎት እንዳለኝ፣ ምን አይነት ህልም እንዳለኝና የት ቦታ መድረስ እንደምፈልግ ሲገባችሁ ሰብስክራይብ ታረጉኛላችሁ፣ ትወዱኛላችሁ እና እኔ መማር ፈልጋለሁ ከናንተ የሆነ ነገር ጠብቃለሁ። ምክንያቱም ላይክ ትንሽ ከዚህ በላይ የሚያነቃቃ ነገር ያስፈልገኛል፣ ከናንተ ምክር ያስፈልገኛል፣ ሀሳብ ያስፈልገኛል ምናምን እና ግን እናንተ 1000 ሰብስክራይብ አስገቡኝ፣ ቪዲዮዎቼን እዩልኝ። ከዛ ግን በደንብ ስራዎችን ደግሞ እንሰራለን። ለናንተ የሚመጥን ነገር ይዤ እመጣለሁ ማለት ነው። ብዙ ሰው ሲያይልኝ እኔ ሞራል ከፍ ይላል፣ ትላልቅ ስራዎችን ለመስራት ሞክራለሁ ምናምን እና
የራሴንም ሰዎች በደንብ አስተዋውቃችኋለሁ። ራሴን በደንብ ፕሮሞት አደርጋለሁ። እኔ ማን ነኝ፣ ምንድነው የማስበው፣ ከየት ነው የመጣሁት፣ እንዴት ነው የመጣሁት፣ ገብቷችኋል? ያን ሁሉ ነገር ስለማውቀው የት መሆን እንዳለብኝ የት መምጣት እንዳለብኝ በደንብ አውቃለሁና ያን ሁሉ ነገር ግን እዛ ቦታ ላይ ደርሼ ነው ላሳያችሁ የምፈልገው ለሚያቁኝ ለማያቁኝ ለእናንተም ጭምር ማለት ነው። ለምወዳችሁ ለማከብራችሁ ሰብስክራይብ ላረጋችሁ ማለት ነው። እና ሁላችሁም ሰብስክራይብ ለምታረጉኝ በሙሉ በጣም የበዛ ምስጋና አለኝ። እወዳችኋለሁ፣ አከብራችኋለሁ እና ሞራሌ ከፍ ብሏል። የሆነ ራሴን ሞቲቬት ማድረግ አለብኝ። የሆነ ወደ ስኬት ረሃብ እየሄድኩ ነው፣ እየተራብኩ ነው እና ስኬት ለዛ የሆነ በቃ ሞቲቬት ማድረግበት ነገር ያስፈልገኛል ምናምን ራሴን እና ለማንኛውም ለማታውቁኝ አንድ ሚስጥር ልንገራችሁ። እኔ ማህዲ ነኝ። ኦኬ። እና ብቻዬን ነው የምኖረው። ያው ብቻውን የሚኖር ሰው ደግሞ ስራ መስራት አለበት። የካሜራ ባለሙያ ነኝ እኔ ራሴ። እና ግን ላይክ የሆነ ታስበው ፖቴንሻሊ መቅረጽ ሳይሆን መቀረጽ ላይ ነው እና ላይክ ብዙ ነገር የመስራት ሀሳብ አለኝ። ቀድሜ ላይክ ሙሉ ፊልም ፕሮዳክሽን ነው እና የተማርኩት ስማረው ለመቅረጽ ሳይሆን ለመስራት ነውና አንዳንድ ነገሮች ምናምን አልተስተካከሉም። በዛ ምክንያት ለዛም እስከ ዛሬ እየቀረጽኩ ቆይቻለሁ። አሁን ግን ጊዜው ደርሶ ማለት ነው ለመቀረጽ በቅቻለሁ። አልহামዱሊላህ። ለዛ አላህን አብዝቻ አመሰግነዋለሁ። አደጋዎች ምናምን ነበሩ፣ እነሱን ፊክስ ሆነዋል። አሁን በቃ ሁሉም ነገር ተስተካክሏል። ብቻ ለክ ሁሌ ማመስጋኝ መሆን ነው ይባላል እና አልহামዱሊላህ ምናምን አመሰግናለሁ ለሁሉም ነገር አላህን። እና ለክ ፈተናዎች አሉ ምናምን ሁሌም ማለት ነው አካባቢ ላይ ምናምን፣ ግን ደግሞ አልፋቸዋለሁ። ከዚህ በኋላ ፈተና ሳይሆን ስኬት ነው የሚጠብቀኝ። ምክንያቱም አብዛኛውን ፈተና አልፌዋለሁ። ላይክ ቲኔጀር ነኝ ምናምን ቆይት ብሏል ከቤተሰብ ከወጣው። በጣም ብዙ እኮ ሰፖርት የሚያደርገኝ ሰው አለ። ግን እንደዛም ሆኖ ብቻችሁን ስትኖሩ ቻሌንጅ አለ፣ በጣም ቻሌንጅ አለ። በተለይ ደግሞ ላይክ አሁን ላይ ኖርማል ነው አሁን፣ ምክንያቱም አም ቢግ ማን። ግን ቀደም ብሎ ያለው ጊዜ ላይ ልክ እንደዛ አልነበረም። በቃ እሳት በስሉ ስትቀሩ ምናምን የሚያጨናንቃችሁ ነገር አለ፣ የሚያስጨንቃችሁ ነገር አለ ምናምን፣ እድሜያችሁ አለ ምናምን፣ በብዙ ነገር ነው ተጽዕኖ የሚደርስባችሁ። ከዛ ደግሞ ማንም የማያውቃችሁ ቦታ ስትመጡ ስራ ላይ ራሱ የሚገጥማችሁ ችግር አለ እና እሱ ነገር ነበር ምናምን። ግን አልহামዱሊላህ በልጅነቴ ላይክ ነገሮች ማድረጌ አሁን ጠንካራ ሰው አድርጎኛል ብዬ አስባለሁ። እሱ ነገር አለ እና ደግሞ ከአላህ ጋርም ብዙ ችግሮችን ቢኖሩ በጣም ብዙ ሰፖርት የሚያደርጉኝ ሰዎችም አሉ። ለዛም አልহামዱሊላህ በጣም አላህ የተመሰገነ ይሁን፣ አላህ ያክብርልኝ ሰፖርት የሚያደርጉኝንም ማለት ነው። በቃ ላይፍ እንደዛ ነችና ፈልጋለሁ ሁሉም ሰው እንዲያቀኝ እንዲረዳኝ። ለዛም ነው የምለፈልፍባችሁ ብዙ ነገር እና እኔ ቢያንስ 17 አመቴ ላይ ምናምን ነው ብቻዬን መኖር የጀመርኩት። አሁን ያው ተውት ብቻ ግን አሁን ወደ 19 ደርሻለሁ። ኦልሞስት አሁን 2 አመት ያክል ብቻዬን ነው ማለት ነው የምኖረውና በዚህ 2 አመት 1000 ነገር አልፈዋል። ከባድ ነገራቶችም ቆንጆ ነገራቶችም እና ያ ቆንጆ ነገር ነው። እኔ ራሴን ላይክ እንደ አንድ ወንድ ቻሌንጅ አርጌው ያንን ነገር አሁን አልፌዋለሁ እና እናንተ ፊት ቀርብ ያለው በዛ በ2 አመት ያለፈ ፕሮሰስ ያለፈ ለውጥ ነው። ላይክ ያለፈ ፈተና ነው እኔ እናንተ ፊት እንድቀርብ ያደረገኝና ለዛም ሁላችሁንም አመሰግናለሁ። የምታዩኝን፣ የምታበረታቱኝን፣ ሰፖርት የምታደርጉኝን እና ከዚህ በኋላ ላይክ እፈልጋለሁ ብዙ ነገር መስራት ለእናንተ የሚያዝናናችሁ ነገር ይዞ መምጣት፣ ከዛ የሚያስተምራችሁን፣ ከዛ ደግሞ ላይክ ሌላ ተጨማሪዎች ነገሮች በቃ አይታችሁ ቆንጆ ነገር የምታዩበትን እዚህም ሀገር ውስጥ ካላችሁ የምታዩን፣ ከሀገር ውጭ ምናልባት ሰብስክራይብ ካረጋችሁን
እናንተ ያላያችኋቸውን ቦታዎች በቆንጆ መልኩ ይዤ መምጣት እችላለሁ። ሙያም ስለሆነ በደንብ መቅረጽ እችላለሁ፣ ኤዲት ማድረግ እችላለሁ። በጣም ብዙ ቆንጆ ነገራቶች አሉኝ እኔ ጋር የተቀመጡ ግን ደግሞ ያላወጣኋቸውና ያላሳየኋቸው ሰዎች ጋር ማለት ነው። እና ለዛ ደግሞ እናንተ ታስፈልጉኛላችሁ፣ ሰፖርታችሁ ያስፈልገኛል። ቢያንስ እንኳን ሰብስክራይብ አድርጉኝ። እስካሁን እንኳን 1000 ሰብስክራይብ አልገባንም። ሰብስክራይቡ በደንብ ከፍ ይበል። እኔም ደግሞ እነዛን ስራዎች እነዛን አቅሞቼን ላሳያችሁ። ባልሰራ እንኳን ላይክ ሰብስክራይብ አድርጋችሁ ብትተቹኝ ይሄን ስራ እንደዛ አድርግ እንዲህም ብለህ ነበርኩ ቃልህን አጠፍክ ብትሉ ለኔ እኔ ራሴን በወቀስ ይቻለኛልና በደንብ ቪዲዮዎች ይታዩ አለ አይደል። ብዙ ነገር ስለማስብ በዩቲዩብ ያን ስኬት ማሳካት ስለምፈልግ ለዛ ረሃብ ስላለኝ ጥማት ስላለኝ ያን ነገር በጣም የማሳካት ጉጉት አለኝ። ገብቷችኋል? እና ለዛ በቃ የሆነ ቪዲዮዎች የሆነ ሰርፕራይዝ እፈልጋለሁ ከቪዲዮዎችና ያን አይነት ረሃብ ነው ያለኝ። ገብቷችኋል? እና ለዛ ደግሞ ሁላችሁም ሰፖርታችሁ ያስፈልገኛል። ሰብስክራይብ አድርጉኝ። እወዳችኋለሁ ሁላችሁንም። ሳላስበው 1000 ነገር ለፈለፍኩባችሁ ምናምን፣ ግን ሁላችሁንም እንደዛም ሆኖ በአክብሮት እጠይቃችኋለሁ። እንድታቁኝ እንድትረዱኝ ብቻ ነው የምፈልገው። ሁላችሁም የምታዩኝ ሰዎች ቻውቁኝ። ላይክ ማህዲ ምንድነው የሚፈልገው? ምንድነው ፖቴንሻሉ? ገብቷችኋል? መጀመሪያ ስመጣ እንዳልኳችሁ እምፈልጋችኋለሁ። አንድሽ ቆንጆ ነገር መስራት እፈልጋለሁ። ለዛ ደግሞ ያንን ነገር ሁሉ ለመስራት እናንተ ታስፈልጉኛላችሁ። ዩቲዩብ ያስፈልገኛል። ገብቷችኋል? ምክንያቱም እኔ ያን ስራ የምሰራው በእናንተ እገዛ፣ ግን እገዛ ስላችሁ ይሄ በግድ እያዛኳችሁ የምታዩኝ አይነት ልጅ አይደለም። ገብቷችኋል? በእርግጠኝነት ነው የምላችሁ። ማንም ሰው እኔ አላዝገው መጥቼለት ዩቲዩብ ላይ ከትንሽ ጊዜ በኋላ ማለት ነው። ግን አሁን በደንብ ወቁኝ። በቃ እኔ ምንድነው የምፈልገው፣ ከዛ በኋላ አዝጋለሁ አላዝግም የሚለው በደንብ ይገባችኋል። ገብቷችኋል? እና ይሄን ነገር ብቻ እንድትረዱኝ ስለምፈልግ ነው ደጋግሜ የምነግራችሁ። ከዚያ በኋላ ታያላችሁ እኔ ማንን መሆን እንደምችል፣ ምን መሆን እንደምችል፣ ምን አይነት ፍላጎት እንዳለኝና ብቻ አታፍሩም። ማንም ሰው እኔን ሰብስክራይብ ቢያደርግ አታፍሩም። ያን ቃል እገባላችኋለሁ። እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። በብዙ ሰዓት አልፌያለሁ እዚህ ቦታ ለመቆምና ለመድረስ። ከብዙ ካሜራ ጀርባ ቆሜያለሁ እና እዚህ ቦታም ለመቆም ምን እንደሚያስፈልግ የተማርኩኝ ይመስለኛል። ያንንም ስለማወቅ ነው በድፍረት ምናምን እናንተ ፊት መጥቼ የቆምኩትና በጣም እወዳችኋለሁ፣ አመሰግናለሁ። ሁላችሁንም ክብር ያድርግልኝ ፈጣሪ እና በየቀኑ እንደዚህ እየመጣው እንደማለዝጋችሁ ተስፋ አደርጋለሁ። ሁላችሁም ባላችሁበት ሰላማችሁ በዝት ይበልልኝ። ቻው፣ እወዳችኋለሁ።